የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ዛሬ አንድ ስፔሻል ፕሮግራም ይዤላችሁ መጥቻለሁኝ። ከፊታችን ሐምሌ 4 ዕለተ ቅዳሜ 2018 ዓመተ ምህረት ማለቴ ነው በአመት አንድ ጊዜ የሚዘጋጀው የአገልጋዮች የኢምፓርቴሽን ፕሮግራም ተዘጋጅቷል። በዚህ ኃይልን የምንካፈልበት ለአገልግሎት እግዚአብሔር በመንፈስ ቅዱስ አማካኝነት በሚያዘጋጅበት ልዩ መንፈሳዊ ኮንፈረንስ ላይ በኢትዮጵያ እና ከኢትዮጵያ ውጪ የምትኖሩ መጋቢዎች፣ ነቢያት፣ ሐዋርያት፣ አስተማሪዎች አገልግሎት በመንፈስ ቅዱስ ኃይል ነውና ኃይል ፈልጋለሁ የምትሉ ሰዎች በሙሉ በእለቱ የእግዚአብሔር መንፈስ ሐዋርያትን እንዳስታጠቀው እኛንም እንደገና ያስታጥቀናል። ይህ 7ኛ የአገልጋዮች ኮንፈረንስ ነው። በኢትዮጵያ በተለያዩ ክልሎች ውስጥ የምትገኙ አገልጋዮች በብሔር፣ በቋንቋ፣ በዘር ሳትገደቡ እንድትመጡ ሁላችሁም ተጋብዛችኋል። ስፔሻሊ ወንጌልን እንድትሰብኩ የተጠራችሁ ሴቶችና ወንዶች ይሄ መልእክት ለእናንተ ነው። ሐዋርያት ቤተክርስቲያንን በማደራጀት ነቢያት የእግዚአብሔርን የልቡን ሐሳብ በመናገር አስተማሪዎች ትክክለኛውን የእግዚአብሔርን መንግስት መሰረታዊ በሆነ ሁኔታ እንዲያስተምሩ ይህ ሁሉ የሚከናወነው በመንፈስ ቅዱስ ኃይል ስለሆነ በእለቱ የመንፈስ ቅዱስን ኃይል እንቀበላለን፣ እንሞላለን፣ እንታደሳለን። የደከሙት ይበረታሉ። ሐምሌ 4 ዕለተ ቅዳሜ ቀጠሯችሁ አዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ይሁን። በእለቱ ለእያንዳንዱ አገልጋይ እጅ በመጫን እጸልያለሁ። ታላቅ የኃይል መታደስና የኃይል መካፈል ጊዜ ይሆናል። የእግዚአብሔርን ቅባት ትካፈላላችሁ። ወንጌል አስተምራለሁ፣ ኃይል እንካፈላለን። እግዚአብሔር በሰጠኝ እድልና ጊዜ የሰራቸውን ትልልቅ ስራዎችን እንዴት እንደሰራው ጌታ እንዴት እንዳገዘኝ የህይወትን ተሞክሮ ለወጣት አገልጋዮች የማካፍልበት ጊዜ ይኖራል። በኢትዮጵያና ከኢትዮጵያ ውጭ የምትገኙ አገልጋዮች በሙሉ ይህንን መልእክት ለቤተሰቦቻችሁና ለወዳጆቻችሁ ጥሪ ላላቸው ቤተክርስቲያን ለሚመሩ ለአገልግሎት ለተጠሩ ሰዎች በሙሉ ሼር አድርጉ። አንድ ሰው ሚኒማም ከ100 ለሚበልጡ ሰዎች ያድርስ። ይህንን በታላቅ አክብሮት እጠይቃለሁኝ። ለዚህ አገልግሎት ስትታደሙ በእጃችሁ መጽሐፍ ቅዱስ ማስታወሻና እስክሪብቶ መያዛችሁን አትርሱ። ሱታችሁን ለብሳችሁ ክራባታችሁን አስራችሁ በእለቱ እንድትገኙ ይሁን።